ሰላም ጤና ይስጥልን ክቡራት የቻናሌ ቤተሰቦች ባላችሁበት ሰላማችሁ ብዝት ይበልልኝ ውድ የሀገሬ ልጆች ዛሬም እንግዲህ በአዳዲስ ቪዲዮዎች ወደ እናንተ መጥቻለሁ ሁላችሁም እንግዲህ የትም መሄድ አይቻልም ለማታውቁኝ አማን እባላለሁ ከኔ ጋር እንግዲህ አሪፍ ታይም እናሳልፋለን አሪፍ አድርገን ሪአክት እናደርግበታለን ሐሳብ አስተያየት እናጋራበታለን የእናንተም ሐሳብ አስተያየት ደግሞ እዚህ ጋር ስለሚያስፈልግ ሁላችሁም በጨዋነት ሐሳባችሁን አጋሩበት እስከመጨረሻው ተከታተሉ ላይክ አድርጉ ሰብስክራይብ ማድረግና ቤተሰብ መሆን ደግሞ እንዳይረሳ ቀጥታ ወደ ቪዲዮ በልጅም እያቀለሽና በልጅም እያሾፍሽ ያለሽው ተገቀላለው እንዳንቺ የሚያስፈልገው ሁሉ ነገር ታላላው ምናምን እንዴ ቢቀልብሽና ነገሮች ሁሉ በተንኮል እያደረሽ ያለሽው አንቺ ነሽ ስለዚህ እኛ ላይም ህግ ቦታ ሄዳችሁ እኛም ህግ ቦታ እንሄዳለን አለቀ ሂዱ ምንም ችግር የለውም አንድ ነገር ላስረዳሽ ወስኑኛ አልኩት ምንም ችግር የለውም ይሄ በቃ ሂዱ ሄዱ አንፈልጉት ሂዱ ሰው ላይ ተጠቁማላችሁ እናንተ ፈልጋችሁ ሰው ላይ የሆነ ነገር ያዛ ነበር ያለሽ ነበር ታደርጋላችሁ አንቺ ስንት ነበር ያለሽ ነበር አንሄድም ምን እንደምታመጡ ነው ያለን አንሄድም ምን እንደምታመጡ ያለው አንሄድም ሲጀመር እኔ አንቺን አፈልኩት ይኸውላ ነገር በነገራችን ላይ እኮ መናገር እኮ አይጠበቅባትም እንግዲህ ሄርሜላ ስለራሷ እውነት የምታውቀው ነገር ስላለ ነው አይደል እንዴ ይኸውላ ነገርም እየተፈጠረ ያለው እውነቱም እየወጣ ያለው ባይዚ ለዛ እኮ ነው ተፈለኩት እሱ ነው ሲጀመር በዚህ ተሳፋለሽ ደግሞ ለምን እንደምታመጣው ለምን ተጨማሪ አንቺም ተላካው እኮ ገባሻል ዶርተሻል አልተባልሽ እና ታችሁ እያስገባችሁ ያላችሁ እኛ ራሳችን ልጅ ላይ ያወሰድኩት ለወሰዳችሁ ያላችሁ እናንተ መጀመሪያኛ ጋር ነው ለሽኛ ጋር አትከብኛ ነገር እሱን ታዩና ምን እንደምታመጣው ያላችሁ ሲተኛ የነበረው ሰጥሽ ነው ልጅን ካለነጻችሁ ቤታችሁ ስለዛ ፊቲና ሁለት ቤት ለመሸፈን ለምን እንደምን መሸፈን ነው ቤት ሰጥሽ ትወጪና ስትጣፍ የነበረው አንቺ ነሽ ፈሪዋ ሂጂ ግዴለኝም ሂጂ ችግር የለውም ከሷ ጋር እንኳን አልተግባባሽም ገባሽ ሄርሜላ ቆይ ምንድነው እየሆነች ያለችው ግን ምንድነው ቆይ በሰላም ነው ግን አንተ ያ ልታስፈራራ ነው ይሞከከለው ልታስፈራራ ነው ይሞከከለው እሱ ካገኘው መጀመሪያ ስላስፈራራ ስለአሁን ነው ልጅ ነው ልጅ ገርኒ በዛ ማያት ነው እዚህ ማያት ነው በባህል ሁለቱም ቤት አስሉን የሴት አጥቂ ነው ልጅ ማድረግ ያለበት እሺ ችግር ወሰድኩት አለቀ ከሷ ጋር ብትኖር አንተ ቤት ቢሆን ችግር የለውም ከሷ ጋር ስላልነበርክ ደግሞ ልጅ ወሰድኩት አለቀ አንድ ነገር አሁን አንድ ጥያቄ ጠይቀኝ ይሄንን ቀመር ይሄንን አሁን ልጅ አልጠፋ ልጅ ጠፋ ያላችሁ ነበራችሁ ፐርፐዝ አሁን አልተሳካችሁ ይሳካ ኖሮ ምን ነበር የምታደርጉት ያልሽው በይ ቀመር ለማስረዳት ምን ነበር ይሄንን ላንቺ ማስረዳት አይጠበቅም ለማስረዳትም አልፈልግም ይሳካላችሁ ግልጽ ነው አልተሳካላችሁም ስለዚህ ኖርማል ነው በሌላ ነገር ነገር ሻር ግን አንቺ ተለቀሰው ካንቺ እንደዚህ ነገር ግን አልጠበቅም ያለፈን ታሪክ አንስቶ መናገር በጣም የሚያስቀጣ ነው በህግ ራሱ ተስማምተሽ በሰዓቱ ብዙ ነገር ስትይ ነበር ተስማምተው ላለፈ ነገር ሄርሜላ ምንም ለማታውቀው ነገር አሁን እዚህ ጋር መጥቶ ደግሞ እንደዚህ አይነት ወሬ ማውራት ግን ትንሽ እንደው የሚያሳፍር ሼም የሚያስይዝ ነገር አይደለም ላለፈ ነገር አምጥታችሁ አሁን እዚህ ጋር ሩታ እንሁም ወይዘሮ ገነት ምን ነው ወይዘሮ ገነት ምን ነው ብትከበሩ እንደው ባለሁበት በቃ ሄርሜላ በቃ ላይ ኮሜንታተር እንዳለ ጥፋቱ ያለው ግን እስጋና ሩታ ጋር እንደሆነ 100% ኮሜንታተር እንግዲህ ሰላማዊ ሰልፉን እንደቀጠለ ነው ሰበር ዜና ሰላም ጤና ይስጥልኝ ክብራንና አርሜ ተመልካቾቼ በመላው ዓለም የምትገኙ ውድ የዜድ ሾው ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ትርፍ ይበል እንደ ሰማይ ከዋክብቱ እንደ ምድር አሸዋ ማለት ነው በጣም ሙዳችሁ በጣም ማክብራችሁ የኔ ምርጦች ኑሩልኝ የፍቅር ጀማዎች በሙሉ ባላችሁበት ሁሉ ውድድ ነው ማረጋችሁ እንግዲህ በጣም ገራሚና አስገራሚ ነገር የሌሊቱ ነገር በጣም ያሁኑ ይባስ የሚያስብል ወይዘሮ ገነት ማይክል ጃክሰን እና ሄርሜላ ይቅርታ እንደመጠየቅ እንደዚህ ቆመሽ ራሱ ለመናገርሽ እኔ በጣም ነው ያፈርኩትኝ ምክንያቱም ሶሻል ሚዲያ እርስ በራሳቸው ሲጣሉ ሲነካከሱ አንቺ ልክ ራስሽን አግለሽ ልጁ ይዘሽ ጠፍተሻል እሱ ይሄንን ያደረጋችሁት ሩታ ቤልጅሽን ይዘሽ ቁጭ ብለሽ ደብቀዋለሁ ብትሉ አንቺና ሩታ በፍጹም የማይሳካ ነገር እንደሆነና ኮሜንታተሮች ሰለቻችሁን የዚህ ቤት ታሪክ መቼ ነው ግን የሚያልቀው እንዴ አብርሃም በቃ እናንተን ራሱ እንዴት እንደጠላችሁ ወይዘሮ ገነት ታዳ ይሄንን ያህር መንገድ ለምን ትንቀሳቀሻለሽ ሲሉ ኮሜንታተሮች ቢገልጹም እንግዲህ ወይዘሮ ገነት ዛሬም እየተከራከረች ጭራሽ ሄርሜላን አያገባሽም አንቺ እኔ ከሁሉም ያናደደኝ ምን እንደሆነ ታውቃላችሁ ሄርሜላን ምን አገባሽ ማለት ዋኮ ነው ተደብቃ እንግዲህ ልጁንም ወስዳም እሱም አልበቃ ብሎም ደግሞ ልጁ የምር በጣም እየደበረውና እየሰለቸው እንዳለኩ ያስታውቃል እኮ አይኑ ራሱ እኮ ያስታውቃል ግን አንዳንዴ ለምንድነው ያስጠላል እንደዚህ እዚህ ውስጥ እያለች ነው ያገባሻል ብላማ ሩታ ሀብቴ ልጁን ደብቀሽብኛል ብላ ትናንትና ቪዲዮ ሰርታ ነበር ወይዘሮ ገነት ቪዲዮን ካላዩት እንደገና ተመልሰው የጥያቄ ምልክቱን ሊያዩት ይችላሉ ወይስል እኔም ከዚሁ ዳሽ ሙላውን ብትሞሉ ትላለው ወይዘሮ ገነት አንቱ እዚህ ውስጥ አያገባኝም ካልኩ ለምን ታዲያ ውልቅ ብለው ወደ ተወደድኩበት አገር ወደ ቡታጅራ ለምን አላቀነቀኑም ይሄንን ያህል እንዴት ልቅ ነው ተወት ልትከበሩ ይገባል ተከበሪ ነው የሆነኝ ነው አንቱ ብዬ ደግሞ አንቺ ደግሞ ከባድ እኮ ነው ተከበሪ እንጂ ገነት ተከበሪ ትልቅ ሰዎች አንዳንድ ጊዜ ለምን እንደሆነ አላቅም በተለይ ወደዚህ ሚዲያ ላይ ሲመጡ ለምን እንደማይከበሩ ለምን እንደድሚያቸው እንደማይሆኑ በማይገባችሁ ነገር ጥልቅ ይከብዳል ተከበሪ እንዴ አብርሃም እኮ አልፈልጋችሁም ብሎ እናንተ ናችሁ እየመጣችሁ እያያዛችሁት እያገኛችሁት ያላችሁት በዛ ላይ ሩታ ናት ቪዲዮ መግቢያ አብርሃም አላቅልሽም ስላት እኮ ነው ሩታ መግቢያ ሰርታል አብርሃም ቪዲዮ ሼር ያደረገችለት ሲቀጥል ሄርሜላን አያገባሽም የምትያት ያገባታል አብርሃም እኮ ሚስቴ ነሽ ብሎ እኮ ተንበርክኮ ቀለበት አስቆላታል ያገባታል እንደው ስም ያገባትም ካልሽ ሩታ የማያገባት አንደኛ በልጇ እየነገደኝ ነው ሁለተኛ ስሟን ለምን አታስከብርም ሁልጊዜ እውሸት ቦታ ላይ ለምን ትገኛለች አሁንም ትናንትናም አሳያችኋለሁ ህግ ቦታ ስትል አብርሃም
እሺ ህግ ቦታ ነን ሂድ አሁን ዛሬ አንቺ ነሽ ዋሽቹ ሲላት ምን አለች ቤተሰብ እዚህ ጋር እዴ አለች አረ የባለፈው እንደውም ያደረጋችሁት አለ ሄርሜላ ብዙ ነገር ሰርተሽኛል አለኝ ከሄርሜላ ላይ ወረድ ቤሩታ ሄርሜላ ምንም የምታቀልሽ ታሪክ የለም እንግዲህ ያልተነካውን ነው ሂዶ የሚፈልገው አንዳንድ ሰው አብርሃም እዚህ ጋር ሲናገራት እሷ ደግሞ ወደ ሩታ ታዞረዋለች ወደ ሄርሜላ ታዞረዋለች ነገሩን አንዳንዴ የህፃን ስራ ነው የምትሰራው ሩታ በጣም የሚደብር ነገር ማለት ነው ትዳርሽን የበጠበሽው ራስሽ ልጅሽን ሚዲያ ላይ ያወጣሽው ራስሽ ስለዚህ አክስት ተብዬሽን እንደመውቀስ ሄርሜላና አብርሃምን ይቅርታ ማለት እያለብሽ አንቺ ግን ከአክስትሽ ጋር ቆመሽ እያወራሽ ነበረ በዛ ላይ አይ አጋዢ ሰራት ማን ነው አክስቱ ወሽዳለች ሲል እንዴ ይችም እኮ አክስት እኮ ናት ቡዜንና ገነትን በምንድን ነው የሚለያያቸው አንቺ ማክስት ናት ለልጅ ማክስት ነው የምትባለው ስለዚህ ምን ልዩነት አለውና ነው ማን ለማጭበርበር ነው እንደዚህ የማጭበርበር የሌብነት ጥግ የምትሄዱት በጣም እኮ ነው የምትገርሙት በጣም እኔ እውነት አፈርኩ ለእናንተ ምሽ ነው ግን እውነተኛ ነገር አሁን ይሄንንም እኮ እንደበቀል አስባችሁ ሊሆን ይችላል ለሜተሹ ጥርጋት በጣም ነው የሚደብረው የምር እኔ እንዴት ነው አታፍሩም እፍረት ቆይ ከኛ ነው አብርሃም ልጁን እንኳን አልሳመው ተናዶ ማለት ነው ልጁን እንኳን ያንን የሚወደው ልጁን ያንን የመጀመሪያ የሚለው ልጅ ወለን እንኳን አልሳመው ለምን አልሳመው ካላችሁ ተናደደ በቃ እንዴ በጣም ውሸት ሲደጋግም እኮ በጣም ነው የሚደብረው ሰው እንዴት ከ200 ከ300 ሺህ በላይ ህዝብ ይያየ ሰው እንዴት ይዋሻል እናንተ ለምትሰሩት አንቺ ለምትሰሩ አንቺም ገነት ሁላችሁም በዙሪያችሁ ላሉት ድራማ ለምትሰሩት እኮ እዚህ ጋር እኮ ለእናንተ ነው ስንቶቹ ናቸው የተነካከሱት ግን ምንም እልፍ ያለላቸው ነገር የለም እልፍ መቼም እልፍ አይላቸውም ደግሞ እውነት ምን አለሽ እንጂ አትበጠስ ሄርሜላ ለመጣል ብዙ ነገር ተደርጓል ሄርሜላ እንደሆነች ወደዳችሁም ጠላችሁም ዛሬም ነገ የሚያችሁ ከረሜላ እኔ በጣም ነው የሚያሳፍረው ለምን ይሁላ ሰው ያያችሁ እንደዚህ አይነት ነገር ለምን እንደምታደርጉ እና ሩታ በጣም ነው እኔ ጥያቄ የሚፈጥርብኝ የምር ለመናገርና በጣም ነው የሚደብረው አንዳንድ ጊዜ ለምትሰሩት ነገርም ደግሞ አንዳንዴ ኃላፊነት መውሰድ አለባችሁ ብዬ አስባለሁ ገነትም ያደረገችው ነገር እንግዲህ ያስጠላል ብቻ እናንተ ሐሳብ አስተያየታችሁን በዚህ ቪዲዮ ዙሪያ ላይ ያላችሁን ሐሳብ አስተያየት በነጻነት እንድትገልጹ በትህትና ጠይቃችኋለሁ በቀጣይ ቀን እስከምንገናኝ ቸር ሰንብቱልኝ